ከሳምንት በፊት እንግዲህ በርካታ ዩቲዩበሮች በርካታ ገንዘቦችን የሚያገኙበትን ሴቲንግ ዩቲዩብ ይከፍቷል ብዬ ቪዲዮ ሰርቼ ነበረ። እሱ ሴቲንግ እንግዲህ አሁን ለብዙ ዩቲዩበሮች እየተከፈተ ስለሆነ እሱ ነገር ምንድነው የሚለውን በዝርዝር እንመለከታለን። ይሄ ሴቲንግ እንግዲህ ከዚህ በፊት እንደነገርኳችሁ እጅግ በጣም ጥሩ ገንዘቦችን እንድንሰራ የሚያደርገን እጅግ በጣም ወሳኝ ሴቲንግ ነው። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንዳይረሳ። ይህንን ቪዲዮ ደግሞ ዩቲዩብ ለሚሰራ ጓደኛችሁ ላኩለት። አሁን ወደ ጉዳያችን እንገባለን። ውድ ቻናላችን ቤተሰቦች ከዚህ በፊት እንደምታውቁት ከ8 ደቂቃ በላይ የሆኑ ቪዲዮዎችን ስንሰራ ዩቲዩብ መሃል ላይ ማስታወቂያዎችን እንድናስገባ ይፈቅድልናል ማለት ነው። ይሄም በርካታ ገንዘቦችን እንድንሰራ የሚያደርገን ነገር ነው። አሁን ከጊዜ ወደ ጊዜ ግን ዩቲዩብ ራሳችን የምናስገባውን ማስታወቂያ ወደ አውቶማቲክ ለመቀየር እየሞከረ ይገኛል ማለት ነው። ስለዚህ አዲሱ ሴቲንግ ተከፍቷል። እንግዲህ በርካታ ዩቲዩበሮች ጋር እያንዳንዱ ቪዲዮአችሁ ላይ ገብታችሁ ይሄንን ሴቲንግ ካስተካከላችሁ ይሄ ቪዲዮአችሁ ከዚህ በኋላ ለምትለቋቸው ቪዲዮዎች እንደዚሁም ከዚህ በፊት ለለቀቃችኋቸው ቪዲዮዎች እጅግ ጥሩ ገንዘብ እንድትሰሩ ያደርጋችኋል ማለት ነው። አሁን ሴቲንጉን እንዴት እንደምናስተካክል እናያለን። እንደምታዩት እንግዲህ ከኔ ቪዲዮዎች ውስጥ ከ8 ደቂቃ በላይ የሆነ አንዱን ራንደም ቪዲዮ ከፍተዋለሁ። እስቲ ይሄንን ቪዲዮ ልክፈተው። እዚህ ጋር እንደምትመለከቱት ከተዘረዘሩት መሃል እዚች ጋር እንደምታዩት ሞኔታይዜሽን የምትለዋን አንድ ጊዜ ክሊክ አድርጌ ከፍታታለሁ። ከዛ በኋላ እንደምታዩት እዚህ ጋር ከ8 ደቂቃ በላይ ስለሆነ ቪዲዮ እዚህ ጋር እንደምታዩት ማኔጅ አድ ስሎትስ የምትለዋ ቦታ አለች። ለአንዳንዶቻችሁ ምናልባት ማኔጅ ሚድሮል የሚል ነገር ሊሆን ይችላል የሚመጣላችሁ ያው አፕዴቱ እስከሚያልቅ ድረስ ማለት ነው። ስለዚህ እኔ እዚች ጋር መጥቼ ማኔጅ አድ ስሎት የምትለዋን ክሊክ አረጋታለሁ። ክቡራን ቻናላችን ቤተሰቦች እንደምትመለከቱት ይሄ ሴቲንግ ከመከፈቱ በፊት እኔ ለ9 ደቂቃ ወይም ለ10 ደቂቃ ለሚሆን ቪዲዮ መሃል ላይ ማስታወቂያዎችን አስገብቼ ነበረ። ግን እኔ ያስገባሁት እንደምታዩት 8 ማስታወቂያ ነው መሃል ላይ፣ ግን በትክክል እየሰራ የነበረው ሁለቱ ብቻ ነው። እዚህ ጋር እንደምታዩቸው ነጭ የሆኑት ብቻ ማለት ነው። ሌሎቹ ቀዮቹ በፍጹም ማስታወቂያዎቹ እየታዩ አልነበረም ማለት ነው። ምክንያቱም ይህንን ማስታወቂያን ያስገባሁት ናቹራል ብሬክ ላይ ስላልሆነ ነው። ይህም ማለት የሲን ትራንዚሽን ወይም ደግሞ የትዕይንቶች ለውጥ ሲደረግ ወይም ደግሞ የኦዲዮ አለበለዚያም የድምጽ ጋፕ ሲኖረው ነው የሚገባው ማስታወቂያው። እኔ እንግዲህ ራንደምሊ ስላስገባሁት እንደምታዩት እዚህ ጋር ያስገባቸው ከ8ቱ ኦልሞስት 6ቱ እየሰሩ አልነበረም ማለት ነው። ስለዚህ ኪሳራ ነበር ማለት ነው። እዚች ጋር ከላይ እንደምትመለከቱት ቀይ ያደረገባቸው እነዚህ ቦታዎች ናቸው ማለት ነው። ስለዚህ እነዚህ ነገሮች ትክክለኛ ቦታ ላይ ከገቡ ግን በሚገባ ይሄ ቪዲዮ ጥሩ ገንዘብ ይሰራል ማለት ነው። ስለዚህ ክቡራን የቻናላችን ቤተሰቦች ከዚህ በፊት የለቀቃችኋቸው ቪዲዮዎችም ላይ እንደዚሁም ከዚህ በኋላ ለምትለቋቸው ቪዲዮዎች በትክክል ማስታወቂያዎችን ማስገባት ይኖርባቸዋል። ከ8 ደቂቃ በላይ ለሆኑ ቪዲዮዎቻችሁ ማለት ነው። ስለዚህ አሁን ምንድነው የማደርገው እዚህ ጋር እንደምታዩት ቀዩን ነገር ይዤ እንደዚህ ሳነቃንቃት ነጭ ይሆናል። ግን ከተወሰነ ደቂቃ በኋላ ሪቪው አድርገውት አሁንም ትክክለኛ ቦታ ላይ ካልገባ ተመልሶ ቀይ ይሆናል ማለት ነው። ስለዚህ ትክክለኛ ቦታዎችን እንዴት አድርገን ማስገባት እንደምችል ደግሞ አሳያችኋለሁ። ክቡራን ቻናላችን ቤተሰቦች ይሄንን ካንስል አድርገውና ድጋሚ ልምጣ፣ ቅድም የነበሩት ወደ ነበረበት እንዲመለስ ማለት ነው። እስቲ እዚህ ጋር የምታዩቸው ሁለቱ ነጮቹ እንዴት በትክክል ሊፈቀድ ቻለ የሚለውን ነው። የመጀመሪያው እንግዲህ ምንም ጥያቄ የለውም። የመጀመሪያው እንደምታውቁት ቪዲዮቻችን ሲጀምር ማስታወቂያዎችን አይተው ነው አለ ሰዎች ቀጥሎ ቪዲዮ የሚጀምረው። ስለዚህ መጀመሪያ ጋር ያረኩት ትክክል ነው ማለት ነው። ምክንያቱም የቪዲዮ መጀመሪያ ላይ ማስታወቂያ ስለሚገባ ማለት ነው። ግን እዚህ ጋር ያለችው ቦታ ለምን እሷ ብቻ ትክክል ሆነች የሚለውን እናያለን ማለት ነው። እዚህ ጋር እንደምታዩት ክሊክ ካረኩበት በኋላ ዙም ማድረግ ያለች እዚህ ጋር እንደምታዩት እሷን ዙም ማድረጊያውን አያዋለሁ። ለምሳሌ ይላችሁ በደንብ ዙም ሳረገው እዚህ ጋር እንደምትመለከቱት የኦዲዮ ብሬክ ስላለው ነው። እዚህ ጋር መሃል ላይ ድምጽ ጸጥ የሚል ቦታ ስላለው ትክክለኛ ቦታ ነው ብሎ ተቀብሎታል ማለት ነው። ስለዚህ እናንተም እዚህ ጋር በደንብ ዙም እያረጋችሁት በሚገባ ማስታወቂያዎችን ማስገባት ትችላላችሁ። ለምሳሌ እዚህ ጋር እኔ አንድ ቦታ እስቲ ዙም አድርጌ ላሳያችሁ። ለምሳሌ እዚህ ጋር እንደምታዩት ትንሽ ክፍተት ቦታ አለች። እዚች ጋር ዙም አረጋትና እንደዚህ አይታችሁት ከሆነ ብሬክ አላት ትንሽዬ ብቻ። ከዛ በኋላ እዚች ጋር መጥቼ ኢንሰርት አድ ስሎት የምትለዋን ክሊክ ሳረጋት እንደምታዩት ማስታወቂያ ገባ ማለት ነው። ስለዚህ በእርግጠኝነት ይሄን ማስታወቂያ ይቀበላል ማለት ነው። ግን ክቡራን የቻናላችን ቤተሰቦች በቻላችሁት መጠን ማስታወቂያዎችን በአንዳንድ ደቂቃ ልዩነት እና ከዛ በላይ ራቅ እያደረጋችሁ አስገቡት። አንዳንድ ጊዜ ማስታወቂያዎች በተደጋጋሚ ሲመጡ ቪወሮችን ወይም ደግሞ ተመልካቾችን ስለሚረብሽ ተመልካቹ ጥሎ ሊወጣ ይችላል ማለት ነው። ስለዚህ ማስታወቂያዎችን በቻላችሁት መጠን ራቅ እያደረጋችሁ ለማስገባት ሞክሩ። አሁን እዚህ ጋር በጣም ተቀራርቧል። እኔ ግን ለምሳሌ አድርጌ ስላስገባሁት ነው ማለት ነው። ሌላው ደግሞ ክቡራን የቻናላችን ቤተሰቦች እጅግ በጣም ወሳኝና በጣም ቀላል ነገር ደግሞ ዩቲዩብ ራሱ አመቻችቶልናል። እሱም ምንድነው እዚህ ጋር እንደምትመለከቱት አውቶማቲክ አድ ስሎትስ የሚባል ሴቲንግ አለ። ይሄ በአጠቃላይ ምንድነው የሚያደርገው ውድ የቻናላችን ቤተሰቦች ራሱ ዩቲዩብ ቪዲዮና ኦዲዮን ስካን አድርጎ
ለማስታወቂያ ምቹ ነው ወይም ደግሞ አድ ስሎት ይገባበታል ተብሎ የታሰበበት ቦታ ጋር በትክክል ራሱ አውቶማቲካሊ ማስታወቂያዎችን እንዲያስገባልን የምናደርግበት ነው። ይሄ በጣም እጅግ በጣም ወሳኝ ነገር ነው ውድ የቻናላችን ቤተሰቦች። ስለዚህ ቪዲዮዎቻችሁን ማስታወቂያዎችን እናንተን ካስገባችሁ በኋላ አለበለዚያም እዚህ ጋር መታችሁ አውቶማቲክ አድ ስሎትስ የምትለዋን ቦታ ክሊክ ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ውድ የቻናላችን ቤተሰቦች እቺን ክሊክ ስናደርጋት ምንድነው የሚፈጠረው? ራሱ ለማስታወቂያ ምቹ ነው ብሎ ያሰበበት ቦታ ጋር ማስታወቂያዎችን ያስገባልናል ማለት ነው። እጅግ በጣም ወሳኝ ነገር ነው። ቅድም እንደነገርኳችሁ ከዚህ በፊት የለቀቃችኋቸው እያንዳንዱ ቪዲዮዎችን እየገባችሁ በዚህ መንገድ ማስተካከል ይኖርባችኋል። እንደዚሁም ደግሞ ከዚህ በኋላ ለምትለቋቸው ቪዲዮዎች በዚህ መንገድ በትክክል ማስገባት ይኖርባችኋል። አልፎ አልፎ እየገባችሁም ቼክ አድርጓቸው። ምናልባት ቀይ ነገር ካለው እንዳልኳችሁ አውቶማቲክ አድ ስሎት የምትለዋን ቦታ በመንካት ራሱ ዩቲዩብ አውቶማቲካሊ እንዲያስገባላችሁም ማድረግ ትችላላችሁ ማለት ነው። ውድ የቻናላችን ቤተሰቦች እስካሁን እንግዲህ ቪዲዮዎችን ለሚለቁ ዩቲዩበሮች ነው ያወራነው። አሁን ደግሞ ዩቲዩባቸው ላይ ላይቭ ለሚገቡ ዩቲዩበሮች ደግሞ አንድ ምርጥ ነገር ደግሞ ልንገራችሁ። እንደምትመለከቱት ውድ የቻናላችን ቤተሰቦች ቻናላችሁ ላይ ላይቭ ስትገቡም አሁን የነገርኳችሁን የአድ ስሎት ሴቲንጎችን መጠቀም ትችላላችሁ ማለት ነው። ዩቲዩብ ራሱ አውቶማቲካሊ በየስንት ደቂቃ ልዩነቱ ማስታወቂያዎችን ሚድሮል ላይ ወይም መሃል ላይ ላስገባላችሁ ብሎ ጠይቃችኋል። ስለዚህ እናንተ መምረጥ ብቻ ነው። ከፈለጋችሁ መሃል ላይ ያወራችሁ ማኑዋሊ ማስገባት ትችላላችሁ። እንደዚሁም አውቶማቲካሊ ራሱ ዩቲዩብም እንዲያስገባላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ የተለያዩ ሃይማኖታዊ ፕሮግራሞችን እንደዚሁም ደግሞ የተለያዩ ራሳችሁ የምትሰሯቸውን ላይቭ የምታስተላልፉ የቻናላችን ቤተሰቦች ይሄንን አዲሱን ሴቲንግ በትክክል መጠቀም ትችላላችሁ ማለት ነው። በስልካችሁ ላይቭ የምትገቡ እንደዚሁም ደግሞ ኤኒ ስትሪሚንግ ሶፍትዌሮችን ተጠቅማችሁ የምትሰሩ ቤተሰቦችም በሚገባ በጣም ፍሌክሲብል በሆነ መንገድ በቀላሉ መጠቀም ትችላላችሁ ማለት ነው። ግን አንድ ማሳስባችሁ ነገር በቻላችሁት መጠን ማስታወቂያዎችን አታብዙ። ብዙ ጊዜ በተደጋጋሚ ማስታወቂያዎችን ሲመጡ ተመልካቾች ማስታወቂያ ሲበዛባቸው በጣም በመሰላቸት ጥለው ሊወጡ ይችላሉ ማለት ነው። ስለዚህ ይሄንንም ከግምት ውስጥ በማስገባት ነው መሃል ላይ ማስታወቂያዎችን ማስገባት የሚኖርባችሁ ማለት ነው። ውድ የቻናላችን ቤተሰቦች ይሄ እጅግ በጣም ወሳኝ ነገር ነው። ምክንያቱም በጣም ብዙ ኢትዮጵያ ውስጥ የሚገኙ ዩቲዩበሮች አርፒኤማችን በጣም ዝቅተኛ እንደሆነ ታውቃላችሁ። ያው በ1000 ቪው ዩቲዩብ የሚከፍለን የብር መጠን በጣም ትንሽ ነው። ስለዚህ እንደነዚህ አይነት አማራጮች ሲመጡ በትክክል መጠቀም ይኖርብናል ማለት ነው። ክቡራን የቻናላችን ቤተሰቦች ከዚህ በፊት የሰራሁትን ቪዲዮ ያላያችሁ አድ ስሎት ምንድነው፣ እንዴትስ ነው ኦን ማድረግ የምንችለው ወይም ማብራት የምንችለው የሚለውን ከዚህ በፊት የሰራሁት ቪዲዮ ስላለ የዚህ ቪዲዮ የኮሜንት የመጀመሪያው ቦታ ላይ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሊንኩን በመንካት መጀመሪያ እሱን ቪዲዮ እንድታዩት ሪኮመንድ አረጋችኋለሁ ማለት ነው። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ይህንን ቪዲዮም ለምታውቋቸው ዩቲዩበሮች ላኩላቸው። በሚቀጥለው ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።